ሰላም ውድ የአብኒውስ ተከታታዮች እንደምን ቆያችሁ? የሳምንቱ ዋና ዋና መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም የሀገር ውስጥ ዜና። የአፍሪካ ህብረት 39ኛው የመሪዎች ጉባኤ እና ሁለተኛው የጣሊያን አፍሪካ ጉባኤ በአዲስ አበባ የአፍሪካ ህብረት አዳራሽ እና የአዲስ ዓለም አቀፍ ኮንቬንሽን ሴንተር የተከናወነ ሲሆን በአፍሪካ ህብረት የልማት ኤጀንሲ 5 ሀገሮች የአፍሪካ ነጻ የንግድ ቀጠና ጋና፣ ናሚቢያ፣ ኬንያ፣ ሲሼልስ የመሳሰሉት ሀገሮች ጥሬ ዕቃን ወደ ውጭ ሀገራት ከመላክ እሴት የታከለባቸውን ምርቶች ለማምረት በር ከፍቷል ተብሏል። የአፍሪካ ልማት ኤጀንሲ እንዳስታወቀው የኢንዱስትሪ አምራች ዘርፍ በአፍሪካ መነቃቃቱ እና ከ5 ሀገራት ውጪ ያሉ ሌሎች ሀገራት ወደዚሁ በመምጣት በአህጉሪቱ ያሉትን ገበያዎች ለማስፋፋት የባቡር መሰረተ ልማትን በአህጉሪቱ ማስፋፋት እንዳለበትና ሁሉም ሀገሮች መተሳሰር አለባቸው ተብሏል። በአጀንዳ 2063 የአፍሪካ ህብረት ያሰፈረው የምንመኛትና የበለጸገች አፍሪካ መፍጠር ታላሚ ያደረገው አጀንዳ ይሳካ ዘንድ በዚህ የንግድ ትስስር ውስጥ ሀገራት በትኩረት ሊሰሩ ይገባል ሲል የአፍሪካ ህብረት የልማት ኤጀንሲ አስታውቋል። ሌላው የግብርና ምርቶችን በመላው አፍሪካ ለማድረስ ያለመ ስምምነት በአፍሪካ የአረንጓዴ ጥምረት አብዮት የአፍሪካ ነጻ የንግድ ቀጠና ሴክሬታሪያት መካከል ስምምነት ተፈጽሟል። ስምምነቱ ለ3 ዓመታት የሚቆይ ሲሆን ይህ የድርጊት መርሃ ግብር የአፍሪካ ተደጓሚ ገበሬዎችን ከገበያ ጋር በማስተሳሰር የአግሮ ፕሮሰሲንግ ኢንዱስትሪውን ለማሳደግ ይረዳል ተብሏል። እንደምንውላችኋል ውድ የአብኒውስ ተከታታዮች። የኢትዮጵያ ጣሊያን ጉባኤ በጠቅላይ ሚኒስትር ጆርጂያ ሜሎኒ ታዳሚነት በአዲስ ዓለም አቀፍ ኮንቬንሽን ሴንተር ይከናወናል። የጣሊያን አፍሪካ ትብብር መድረክ ከ2 ዓመት በፊት በጣሊያን ሮም የተከናወነ የነበረ ሲሆን በመድረኩም ሜቴይ የተሰኘ ፕሮጀክት ተቀርጾ ነበረ። ፕሮጀክቱም አፍሪካን የያዘችውን እቅድ ለማሳካትና የተጀመረውን ጉዞ ለማስቀጠል ያለመ ፕሮጀክት ሲሆን ያነገበውም ሀሳቦች በትምህርት፣ በጤና፣ በውሃና ኤነርጂ፣ በግብርና ዘርፍ ላይ የተከናወነ ነበር። ሁለተኛው የትብብር መድረክ በኢትዮጵያ እየተከናወነ ሲሆን ብዙ ፋይዳዎች እንዳሉት ይታመናል። አፍሪካን ከተቀረው ዓለም ጋር ማስተሳሰርና አህጉሪቷ ራሷን ችላ እንድትቆም ያለመ ትብብር ነው። ህገወጥ የሰው ዝውውርን መግታትና ወጣቱ ከስደት ለመታደግ የሚረዳ ተስፋ ያዘለ ነው። በዚህ ፕሮጀክት ከ5 ቢሊዮን ዩሮ በላይ በድጋፍና በትብብር መልክ ለአፍሪካ የሚሰጥ ሲሆን በትብብሩ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአፍሪካ ህብረት ኮሚሽን ሊቀመንበር እና የሌሎች የበርካታ ሀገር መሪዎች ተገኝተዋል። በአሁኑ ሰዓት የቡድን 7 አባል ሀገራት ሊቀመንበር የሆነችው ጣሊያንም የአፍሪካን ድምፅ ለመላው ዓለም ለማሰማት እንደምትችል እና መልካም አጋጣሚም እንደሆነ ታምኖበታል። አፍሪካ ህብረት ስብሰባ ዛሬም ቀጥሎ እንደሚጠናቀቅ ሲጠበቅ በነገው ዕለትም የተለያዩ ስብሰባዎች እንደሚኖሩ ይጠበቃል። የቀሩትን ዜናዎች በነገው ዕለት የምናቀርብ ይሆናል። ወደ ሌላ የአገር ውስጥ ዜና ስናልፍ ባሳለፍነው ሳምንት በኢትዮጵያና በአፍሪካ ብቸኛውና የመጀመሪያ የሆነውን የስማርት ፖሊስ ጣቢያ አገልግሎት መስጠት ተጀምሯል። ይህ የስማርት ፖሊስ ጣቢያ የዲጂታል 2030ን የህግ አስከባሪ ተቋማት የተመለከተውን እቅድ ለማሳካት እንደሚረዳ ለማወቅ ተችሏል። ይህ ስማርት ፖሊስ ጣቢያ ሰዎችን በነፃነትና ያለምንም ንክኪ ያለውን ጥቆማም ሆነ ሌላ ኬዝ ሪፖርት ለማድረግ የሚቻልበት ቦታ ሲሆን አጠቃቀሙም ደግሞ በስክሪን ላይ ካሉ 5 ቋንቋዎች በመምረጥ ኢትዮጵያ የሆነ ሰው ሬዚደንት የሚለውን በመንካት የቀበሌ መታወቂያውን ወይም የፋይዳ መታወቂያውን አሊያም ደግሞ የቲን ነምበሩን በማስገባት ስካን ማድረግና ወደሚፈልጉት አገልግሎት በመምረጥና ስልክ በመደወል አገልግሎት ሰጪውን ለማግኘት እንደሚችሉ ተመላክቷል። ይሄ አገልግሎት ከሚሰጣቸው ጥቅሞች ውስጥ አንዱ የፖሊስን ስራ ጥራትና ብቃት የሚያሳድግ ሲሆን በሌላ በኩል ደግሞ ግልጸኝነትና ተጠያቂነትን ለማስፈን የሚያግዝ ሲሆን ፈጣን ምላሽ ለማግኘትም እና የወንጀል መከላከልና ምርመራ ስራንም እንደሚያቀላጥፍ ታውቋል። ይሄ የስማርት ጣቢያ በአሁኑ ሰዓት በዓለማችን በ3 ሀገራት ብቻ አገልግሎት እየሰጠ እንደሆነ ለማወቅ ተችሏል። ውድ የዩቲዩብ ቤተሰቦቻችን ለዛሬ የያዝናቸው መረጃዎች በዚሁ አበቃን። በቀጣይ በሌላ መረጃዎች እስከምንገናኝ ድረስ ቸር ቆዩ።